ክቡራንና ክቡራት ተከታዮቻችን እንደምን አደራችሁ። እንግዲህ ለ15 ቀን ድረስ የደቅመ አቅመ ደካማ እናቶችን መርዳት የሚለው ፕሮግራም ከዛሬ ከ9 ሰዓት በኋላ የሚያቆም መሆኑን አውቃችሁ ምናልባት ባለችቷ ሰዓት ታውን ከዛሬ ነገ ምናምን እያላችሁ ቀን የምትቀጥሩ ሰዎች ካላችሁ ምናልባት አለቃ ይባቤ ነኝ 1072 98 23 24 8 ብላችሁ ማስገባት ወይም በ0931 41 63 50 ሞባይል ባንኪንግ አለዚያም ቀጥታ በዚህ ደውሎ ምንን ማማከር ይቻላል። በዚህ ባለች ሰዓት መሳተፍ የምትፈልጉ ወገኖች ኢትዮጵያውያንና ትውልደ ኢትዮጵያውያን ጻድቃን ካላችሁ ይሄንን የአቅመ ደካማ እናቶችን ነገ ጠዋት የማግደፍ ስነ ስርዓትና የመርዳት ስነ ስርዓት እንድትሳተፉ በእግዚአብሔር ስም ጥሪዬን አስተላልፋለሁ። ሌላው ትናንትና እንደነገርኳችሁ በአይነትም በልብስ በአልባሳት ወደፊት ገዝቶ መላክ የሚፈልግ በየትኛውም ሰዓት በአልባሳት ገዝቶ እኔ ረድቻችኋለሁ እኔ ረዳችኋለሁ የሚል ወገን ካለም በየትኛውም ሀገር ይሄንን መልእክት እንድትወስዱ። ሌላው ወደ 21 አብያተ ክርስቲያናት የጧፍና የዕጣን እርዳታ ለቅዳሴ ለውዳሴ የሚሆን ዕጣንና ጧፍ ይፈልጋሉ ያልኩትን አንድም ሁለትም ወይም ደግሞ በግልም የሚሸፍን ሰው ካለ ይሄንም ያስተላለፉትን ጥሪ እንዳይረሳ በእግዚአብሔር ስም እየጠየቅኩኝ እንድትሳተፉ። በተረፈ እንግዲህ መላው ኢትዮጵያና ትውልደ ኢትዮጵያን እኔን ስትከታተሉ የነበራችሁ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ይቆየን።